አባት ለልጆቹ እንደሚራራ እግዚአብሔርም ለኛ ይራራል አይልም እግዚአብሔር ቃል እግዚአብሔር እኮ ከአባት በላይ አባት ነው እኔና እናንተ ለልጆቻችን እንዲህ ማሰብና እንዲህ ማሳረፍ ከቻል እግዚአብሔርን በአባትነት እንዴት ተጠረጥሩታላችሁ የሚበልጠውን የሰጠን እግዚአብሔር የሚያንሰውን እንደማይከለክለን ስለምናውቅ ነው ስጋውን መብል ደሙን መጠጥ አድርጎ የሰጠን እህል ለብስ እግዚአብሔር ለዚህ ሳይታመን ይቀራል ዘመድ የለኝም ብላችሁ ሆዳ ይባሳችሁ እግዚአብሔር ከዘመድም በላይ ዘመዳችሁ እኮ ነው እንኳን ስላሴ ስለእናንተ ዳግመኛ ምጥ ይዘኛል ያለውን ጳውሎስን አታስታውሱ እንደ ከዋክብት የሚበዙ ዘመዶቻችን እኮ አሉ ዘመድ ተወይ ደጋፊ አጣው ተመልካች አጣው ብላችሁ ለምን ሆድ ይብሳችኋል ለምን አንገታችሁን ቅብር ያደርገዋል ግዴላችሁም እግዚአብሔርን እመኑት ምን ነው በሲባጎ ትታነቃለህ ምን ነው በረሃ ለበረሃ ትንከራተታለህ ምን ነው ሱስ ውስጥ ትገባለህ አባት ይያለ አባት እንደሌለው ደጋፊ እንደሌለው ለምን ትቀበዘበዛለህ ዝም ብሎ ጭንቀት ብቻ መናወዝ ብቻ መድኃኒት መዋጥ ብቻ የጎደለንን ነገር መቁጠር ብቻ ቢቆረጥ በእግዚአብሔር ተስፋ ይቆረጣል ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር እስራኤልን እኮ መናን ያወረደላቸው እኛን እኮ ራሱ መጥቶ ነው ብሉ ጠጡኝ ያለው እኔ አንዳንድ እህቶችን ዜና ሰማለሁ ከበላው እኮ 3 ቀኔ ነው ግን ምንም አራበኝም ይላሉ ሳስረባችሁ እንኳን ሊያኖር እንደሚችል ሳስጠማችሁ እንኳን ሊያኖር እንደሚችል ማመን ይሄ ነው እምነት ማለት እመኑት እግዚአብሔር እኛ እኮ እግዚአብሔርን የምንጠረጥረው ለማያምኑት እንኳን በሚሰጠው ነገር እኮ ነው እናንተ ይሄ አሳፍርም የሰማይ አባታችሁ ለአሕዛብ እንኳን የሚሰጠውን አንተ በዚህ ኩርምት ጭርምት ትላለህ በዘመናት የነበሩ ሰዎችን ተመልከቱ በእርሱ አምኖ ያፈረ ማን ነው ይላል ነብዩ ሲራክ ማን አፍሮ ያውቃል እናንተ ጽድቁንና መንግስቱን እሹ ሌላ ሁሉ ይጨመርላችኋል ይላል ጭማሪ እኮ ነው ይሄ ዳረጎት እኮ ነው ይሄ እስኪ ሞክሩትና ጣጥሙትና ፈትሹትና ራሳችሁ ለሌላ ሰው ማስተማር ጀምሩ ለምንድን ነው የምትወዳደሩት ከሌሎች ጋር በመጠን ኑሩ በመጠን የሚኖር ሰው አይጨነቅ ለዚህ ነው ንዑድ ክቡር የሚሆን ጳውሎስ ማትረፍንም አውቃለሁ መጉደልንም ተምሬያለሁ ኑሮዬ ይበቃኛል ማለት ማትረፊያ ነው የሚለው የዕለት ጉርሴን ያመት ልብሴን ካገኘው ይበቃኛል እሪቴን ኢየሱስ ክርስቶስ ካደረኩት ይበቃኛል ለማጌጥ ለማሸብረክ ለምንድን ነው መከራ የምትበሉት ዓለም መጀመሪያ ሜካፕዋን ከዛ ውበታችሁን ነው የምታጠፋው ዓለም መጀመሪያ ሳቋን ከዛስ ደስታችሁን ነው የምትወስደው ዓለም መጀመሪያ ቡረቃዋን ከዚያስ ለቅሷችሁን ነው የምታመጣው ይበቃኛል ካላችሁ ታርፋላችሁ ከሰው ጋር ትወዳደሩ ምክንያቱም ኑሮዬ ይበቃኛል ብላችሁ ስለምትኖር ጭንቅ አትበሉ እናንተ ተረጋጉና ስከሩ እግዚአብሔር የውከት መንፈስ አልሰጠን የመረጋጋት መንፈስ ነው የሰጠን ባለም ምኞት በአይን አምሮት አትቃጠሉ ባላችሁ ነገር አመስግኑ በሌላችሁ ነገር አትጨነቁ የሚያስፈልጋችሁ ከሆነ እግዚአብሔር በጊዜው ጊዜ ያደርገዋል ብላችሁ አስቡ ስለ ትዳር በማሰብ እንዳይከብድባችሁ አትጨነቁ ነው የሚለው እግዚአብሔር በሚሰጠው ጊዜ ይሰጣል አትጨነቁ መጨነቅ የበታችነት ስሜትን ይፈጥርባችኋል ምንም ግን አትጨምሩም ብዙ ነገር ግን ይጎልባችኋል የወንጌላችን ትልቁ ተልእኮ ስጦታ ነው እኛ እንኳን የዳነው በስጦታም አይደል ወንድም ተራቅቶ አንተ በተመቹ ኮንፈርቶች መካከል ብትመነሸነሽ ምን ያደርግልሃል ክርስቶስ እርቃኑን ወድቆ አንተ ብታጊጥና ብታሸበርቅ ምን ይጠቅማል ተደጋገፉ እንደውም አባቶቻችን መጽሐፍ የጧት ለማኝ ለማታ ለማኝ ያጉርስ ይላል 3 የምትበሉ 2 የማብላት ልመዱስ ይዛችሁ ጡም ቁርሳችሁ ይዛችሁ ጡም ምሳችሁ ዝም ብሎ ወንድሜ ነው ዝም ብሎ ወገኔ ነው ምንድነው ይሄ አንድ ደሃ ይኖራ በሳምንት የምታስበው በወር የምታስበው አለ ገንዘብን ወደ ሰማይ ላከው የምትሰጡት እንኳን ብታጡ ፍቅር ደግፈው አይዞ በለው አበርታው ሱሳይድ ምን በዛ እናኛ ሳንሰራ ላይ በዛ ነው ምን አረግንኛ አመት ባል እየጠበቀን በበሬ ብናንበሸብሻቸው ምን ቁም ነገር አለው አመት ሙሉ አስርበናቸው ጠንክራችሁ ስሩ ብረሩ ውጡ ውረዱ አውቃለሁ የማይመቹ ሁኔታዎች ይኖራሉ ግን ግድ የላችሁ ዛሬ እንጀምር ነገ ይሳካል ተስፋ ማይቆርጡ ማይሰደዱ ሳውዲ ድንበር ላይ ማይገደሉ ደማቸው ማይፈስ ከኛ ጋር መኖር የሚፈልጉ በመንፈሳዊ ህይወትም በስጋዊው እናስተናግዳቸው ይኖራሉ እንቀታቸውን እናቀልላቸዋል ሳንጎራረስ ሳንደጋገፍ እንደው መመጻዳድ በመኪና ሸር ይያሉ ማለት ነው በቪላ ቤት ማስቀናት ብቻ በጨርቅ መቀማጠል ብቻ በሜካፕ መኖር ብቻ ክርስትና ነው $8 ቢሊዮን ለሜካፕ አወጡ ብላችሁ ለምን አውሮፓውያንን ታሟቸዋላችሁ እኛስ ከዛ በላይ ቅምጥልነት ላይ አይደለንም ያለነው